እውነት ለእውነት ከቆማችሁ እውነት እናንተ ሁሌ የፈራችሁ ይህንን ልጅ እየፈራችሁ ገደል እንድትገባ እሷ አንድ ነገር እንድትሆን ካልጠበቃችሁ በስተቀረ ይሄ ልጅ የመታቻት ሀይሚን ለምንድን ነው እጇን የሰነዘረችባት? ፍቺ ምስኪን ንገሪኝ። እውነት አንቺ ለእሷ ተቆምሽ? የወደቀችው እየጨነቃት እንደሚሆን ታውቂያለሽ አይደለ? ይጨንቃታል ብዙ ጊዜ አንግሽ ያታለቅሽ ባለፈው እንደዚህ በቪዲዮ እያወራን የተፋሽውን ደም አይተሻል። ለራስሽ ለልጆችሽ ሁሉ እግዚአብሔር ያንዳንዳደም ካብሽ ወጥቷል። በቃ ይሄ ምን ሆንሻንቺ? ወደ ራስሽ ጋጂው ማርያምን ባለፈው አይተሻል። ያ ሁሉ ባፍንጫና ባፍሽ ደም እስከሚወጣ ድረስ እንዴ ተጨናንቃ ነው። ጭንቀት ሲሆንብኝ ነው እንጂ መሆነው እሷም ተጨንቃ ነው የወደቀችው። ዛሬ እኮ እሷም እኮ ግራ ገብቷል። ተረጋጊ። እስቲ ቆይ ዝም ብሎ ዋጠች። ተረጋጊ። እኔም እንዳንቺ አብጃ ነው የወጣሁት። አሁን ገንዬ አንቺን ትረጋጊ ነው የምፈልገው። አሁን አንቺ ያለሽው በሰው ሀገር ነው፣ ያማል። እኔም እንዳንቺ ቅድም አብጃ ነው እንትን ያልኩት። አሁን ትንሽ ወደ ራሴ የተመለስኩኝ ያለው ምንድን ነው ማድረግ ያለብን የሚለውን እሱን በውስጥ እኛ እንደ ሌሎቹ ዋትስአፕ ነገር ግን ገነት ማናት ቲጂ ኢትዮጵያ ያለች ያለችው ሰፈሯን ታውቃለች። ሁሉ ነገር አውርተናል። እዛ ቤት ቅድም ስላወራ ነው። አላምናትም። እሺ ትክክል የለውም። እኔ አውራቸው አይደለም። ሚዲያ እኮ መብት አለን እኮ። በሚዲያ እኮ ነው ሁሉም እኮ መብቱን የሚያስከብረው አይደል? አልፎ ሚዲያ ጃኒ እኮ ባሏን ሰደባት ነው ምንድን ነው ተብሎ ለምን ትክክለኛ ኦዲስ ስላለ አሁን እኛም የሴት ልጅ ጥቃት ይብቃ ብለን ቲክቶኩን በአንድ እግር እናቆማለን። እኛ ደግሞ በውስጥ እናውራና ማለት ነው። አንቺ በዝም በይ እባክሽን። በውስጥ አትበይ። እኔ በውስጥ ማውራት ስርሰተ ሀገር ላፈርስ አይደለም። ሀገር የሚያፈርስ ነው በውስጥ የሚያወራው። ፊት ለፊት ነው ማውራው። ምናወራው ፊት ለፊት ትክክለኛ ገኒ እንዳለችው ትክክለኛ ለዚች አንድ ፍሬሽ ከልባችን ሳናስመስል ሆነ የቆምነው ፎቶ ላይ በመጻፍ የሴት ልጅ ጥቃት ይብቃ በሚል ያችን ደግሞ የሬሳ ሳጥን ውስጥ እየቀበርን እያደረግን ካልተዋጋን መቼም ይሄ ነገር እሷ አንድ ነገር ትሁን አክም ቤት ገባችሁ ነገ መጥቶ ቪዲዮ እየስራና እንተያያለን። አረብ ሀገርን ብኖር እጄ ረጅም ነው። እንተያያለን፣ አንላቀቅ። እቺ ገፈርሳ ደግሞ ያለችበት ጫውታው እኮ ብር ነው። ሌላ ምንም የሚፈልግ ነገር የለም። ተረጋጊ። አንቺ ሙያ በልብ ነው። ተረጋጊ። አንቺ የሆነ ነገር እንዳትሆኝ በሰው ሀገር ላይ። ከዛ ውጭ እቺ ሸርሙጣቺ መንገድ ዳር የተቀመጠች ልቅምቅም እንኳን ሀይሚን ልትመታት ይቅርና የሰደበቻትን ቮይስ ብታወጣ እኔ ከሃይማኖት ታደሰ ከጎን ተቀጥሞ ያደረገኝልም ባለጌ ስድብ እንኳን ብትሰድባት በጣም ትልቅ ሴት እኮ ናት። እጇን አየሱ ያማል ልጇ የዛች ጭቋን እንጂ ቤተሻሽ ዝም በይ። እነ ኩኩ ያው ተረጋጊ። ውሃ ጠጪ ጋር ነግሬሻለሁ። በኋላ እኔ ጋር ታመጣላ። ተረጋጊ። እኔም ለልጄ ልኖርላት። አንቺ ተረጋጊ። እሺ ለልጆቻችን መኖር አለብን። እኔ ማርያም በጣም አሞኛል ከምነግርሽ በላይ። ከዚህ ጋር ሶስተኛ ቤት መግባቴ ነው። በጣም ይዛ ስትቆጣሽ አንቺ እንዴት ተቆጣችሽ?
እዛ ሰልቤን የወጣሁት በቃ መጀመሪያ ስገባ ኮሜንት ስራ ነው ሲሉኝ አብጄ ረግጥም ብዬ ነው የወጣሁት ነበርኩኝ። እኔ ገና ቪዲዮ እንዳለቀ ነው የገባሁት። አሁን አንቺ ተረጋጊ፣ ሀሳባችሁን ፍቅርም ሁላችሁም ልጅ ያላችሁ ተራቀሩ። ያለች አይደል እንዴ? እሷ ታውቃለች አይደል ሁሉን ነገር ብላኛለች። ስልክ ላኪ ሃይሚ ብላኛለች። ሃይሚ ስልክላታለሁ ግን ሃይሚ ስልክ አታነሳም። እሷ ምንድን ነው የምታደርገው? እሷ ከዚህም በፊት ቤተክርስቲያን ሲዘቀዘቅ አደርጋለሁ ብላ የኔንም ወንድሜንም እንዳላስተባብር አድርጋ እንደዚህ አድርጋ አስቀርታለች። እሷ ዝም ብላ ነው። እኛ እራሳችን መብት አለን፣ መብታችን ማስጠበቅ ምንድን ነው ኢትዮጵያ ያለ ነው። ተረጋጊ አልኩሽ እኮ እሺ አልኩሽ እኮ ዘኒ ተረጋጊ በቃ በቃ ችግር የለውም እኮ እና ቤት ትልቅ ቤት እና ቢባ አሉ እንገባለን። የሴት ልጅ ወጥ እናስመጣዋለን። ስራ ነው ሁላችንም እንገባለን አበባ ቤት። አሁን እኛ እኮ እንዳለ ቲክቶኩን በፎቶ እየጻፍን ድብልቅልቅልቁን ካወጣን ማለት ነው መብት እናገኛለን። አንድ ከሆንን እኛ አንድነት ነው የሚያስፈልገው። ዛሬ የእሷን ጥፊ ፊቷን የቀላውን አይቶ ያላመመው ሰው ካለ እኔ ከሰው አልቆጥረውም። በቃ ከሰው አልቆጥረውም። ኢቢስ ነው እሱ። እኔ እንዳልታው የተወሰነ ሰዓት እኛ እናውራ እንጂ ዝም በይ ገኒ። ስሞትሽ የምትወጂኝ ከሆነ ዝም በይ እሺ። ማርያ እኔ መልሳለሁ በአንቺ ቦታ እንትን እያልኩኝ ስትረጋጊ ታወሪያለሽ። ዝም በይ አትወራጂ፣ ዝም በይ እሺ ገኒዬ። እና ለማንኛውም በቃ እቺ ልጅ በፎቶን በምን ሆነ ተያይዛለች። መጣኝ ምን አባሽ አገባሽ? እንኳን አቢባ ቤት አይደለም ገና አብይ አህመድ ጋር መግባት ካለብን እንገባለን። አንቺ ሄለን የምትባይ ዶቆሮ ማይም ስልክ ገዝተሽ ምሳጭ ለወንድምሽ ጊዜ ማፍጪ አንቺ በስ ባሳለዛ ለምስኪን ጋኒ የመለሰ ፋስማ እኛ ትክክለኛ ወዳጅ እንደሆንን እንዲያውቁ እንሰጣቸዋለን። ማናቸውን አትስጡ እንሰጣቸዋለን። ስፔሻሊ ወንድምየው ራሱ አናገኛል። ዛሬ ወንድምየው ራሱ ሌባ፣ እሱ ራሱ ሌባ ነው። ዝም በይ ጦብራስ ባሌ ሁሉ ቤት አልተሰራለት ነበረ። አሁን ጭጋቡ ሚስሉላ ዝቅ እነዚህ በጣም ባለጌ ዘሮች ናቸው። ወንድሙ ባለጌ እሱ ባለጌ፣ ወንድሙ ባለጌ እሱ ባለጌ። ምንድነው መጫበቅ ባለጌዎች? ሀናን ጠዋት ማታ ከሰዓት ነው የምትከፍቺው አይደል? ቤትሽን ምንድን ነው አሁን እዚህ ውስጥ 120 ቆይ ገንያ 125 ሰው አለ። በፎቶ ላይ እየጻፍን ሼር እያደረግን የሴት ጥቃት ይብቃ ብለን እንልቀቅ አይደለም? በዚህ ተስማማላችሁ? ቤታቶች እንደገና ደግሞ ትምጣና ያለውን ነገር ይሄንን እንተባበር። ኮሜንታተር ጻፉ እንደሱ እያላ እኔ ከእሷ ላይ ነው ትቀረብልን። ማን ምጪ እንዳላት እንዴት እጇን እንደሰነዘረች ከአንቺ ድጋሜ እንዳፈቅረው ድጋሜ ታያለች ብላታለች። ድጋሜ ምን ልታረጋትም እንደፈለገች አሁን እሷ ትቅረብልን። ድምፃችን ይሰማበሉ። ከሰማ ይስማን መንግስት፣ ካልሰማንም የራሱ ጉዳይ እንጮሃለን እኛ። ይሰማል። ነገ ነው ይሄ ነገር መሆን ያለበት። ነገ መቅረብ አለበት። ነገ መሆን አለበት። ከነገ ወዲያ ያለፈው በቃ ትልቅ ሚዲያ ላይ መቅረብ አለበት። አስመሳዮች
ምንድን ነው የምትፈልጉት? ምን እንድትሆን ነው የምትፈልጉት? አልኩሽ እኮ ከእናትህ ከአባቱ በላይ ያላችሁ ሀቢባ ቤት ግቡ የሆነ ማይና ቤት እንደዚህ ግቡ ይገባል። ዘጋቢ ኮልሻንችም ተቀጣጥረን አንድ ላይ እንገባለን ሁላችንም። ኮሜንት ያስገባናል ትጥራብልን እንደመጣቻት ማን ልጋት ምን ልታረጋት እንደመጣ ነው። ሴቶች ጎበዞች እየተጻፈ ነው ከስር አሁን ቴሌግራምን ደግሞ በደንብ ተባበሩ። አንዴ ጋብዙና ይመጣል በሚለው በቦታ ላይ የጻፋችሁ ለሁላችሁም ሼር አድርጉ። እኔም እለቃለሁ። ሼር አድርጉ፣ ላኩልኝ በውስጥ አሁን አሁን ነው በቃ ደግብልኩ እና አልተኛም ዛሬ